አንድ የተወለደ ህፃን ልጅ የእናት ጡት ወተት በሚጠባበት ጊዜ እነዚህን ጥቅሞች ያገኛል። ሰላም፣ ዶክተር ኬብሮን ነኝ። ዛሬ ስለ እናት ጡት ወተት ጥቅሞች እናወራለን። የመጀመሪያው በእናትና በልጅ መካከል ጥሩ የሆነ ኢሞሽናል አታችመንት እንዲኖር ያደርጋል። የእናት ጡት ወተት ምግብ ብቻ አይደለም፣ በእናትና በልጅ መካከል ጥሩ የሆነ ፍቅርና ትስስር እንዲኖር ያደርጋል። የሁለተኛው በእናት ጡት ወተት ውስጥ የሚገኙት ንጥረ ነገሮች ልጁ ጠንካራ እንዲሆን፣ አይምሮ በጥሩ ሁኔታ እንዲያድግ እንዲሁም ደግሞ ለተለያዩ አይነት በሽታዎች እንዳይጋለጥ ያደርጋል ማለት ነው። በመጀመሪያው ሳምንት ኮሌስትሮል ወይም ደግሞ አንጋር የሚባለው ወተት ከፍተኛ የሆነ ኢሚኖግሎቢኖች ስላሉት ለልጁ እንደ ክትባት ይሆንለታል ማለት ነው። ሶስተኛ ከልጁም አልፎ ለእናትየዋ የእናት ጡት ወተት ከፍተኛ የሆነ ጥቅም ይኖረዋል። የመጀመሪያው ማህፀን ወደ ትክክለኛ ቦታ እንዲመለስ፣ ሁለተኛው ከእርግዝና ጋር የተያያዘ ደም መፍሰስ እንዳይኖር፣ ሶስተኛ ደግሞ ለተለያዩ አይነት የጡት ካንሰር እንዲሁም ደግሞ የማህፀን ካንሰር እንዳይፈጠር ያደርጋል ማለት ነው። በተጨማሪም ለቤተሰቡ ኢኮኖሚ ትልቅ እገዛ ያደርጋል። ለዚህ የእናት ጡት ወተት ተመራጭ ነው።